ኮንፊደንሴን እንዴት ማሳደግ እችላለሁ ብላችሁ እያሰባችሁ ከሆነ ይሄ ቪዲዮ ለእናንተ ነው። አሁን የምነግራችሁ ትሪክ እውነተኛ ሳይኮሎጂስቶች የሚጠቀሙበትና በሪሰርች የተረጋገጠ ነው። አንደኛው ትሪክ ምን መሰላችሁ? ዘ ፓወር ፖዝ ይባላል። ማንኛውም አስፈላጊ ስብሰባ፣ ኢንተርቪው ወይም ኢቨንት ላይ ከመግባታችሁ በፊት ለ2 ደቂቃ ብቻ እጃችሁን ወገባችሁ ላይ አድርጋችሁ ደረታችሁን ወደ ውጭ ነፍታችሁ ቁሙ። ይህ የሰውነት ፖስቸር አይምሮአችን ላይ ያለውን የጭንቀት ሆርሞን ዝቅ አድርጎ ኮንፊደንስ ሆርሞንን ወዲያውኑ ቡስት ያደርገዋል። ሁለተኛው ትሪክ ደግሞ ስፖትላይት ኢፌክት ይባላል። ሁሉም ሰው እኛን ብቻ የሚያይ ይመስለናል። እውነታው ግን ሁሉም ሰው በየራሱ ዓለም ተጠምዶ ነው ያለው። ስለዚህ ተረጋጉና ሪላክስ አድርጋችሁ ራሳችሁን ሁኑ። ሶስተኛው ትሪክ ደግሞ ሰርድ ፐርሰን ሰልፍ ታክ ይባላል። በጣም በሚጨንቃችሁ ሰዓት እኔ መጨነቅ የለብኝም ብላችሁ ራሳችሁን ከምታስጨንቁ በራሳችሁ ስም ተጠቅማችሁ በሶስተኛ ወገን አውሩ። ለምሳሌ ቤቲ ተረጋጊ፣ ይጋዴስ እንደማለት። ይህ ዘዴ በጭንቀታችሁና በአይምሯችሁ መካከል ርቀት ስለሚፈጥር ይበልጥ ራሽናል እንድትሆኑ ይረዳችኋል። አራተኛውና የመጨረሻው ትሪክ ዘ 5 ሰከንድ ሩል ይባላል። አንድ ነገር ለማድረግ አስባችሁ ፍርሃት ወይም ስንፍና ሲሰማችሁ አይምሯችሁ ኦቨርቲንክ ማድረግ ሳይጀምር ከ5 ወደ 1 ወደ ኋላ ቁጠሩ። 5 4 3 2 1 ብላችሁ ቁጠሩና ወዲያውኑ ወደ አክሽን ውስጥ ግቡ። አይምሯችሁ እናንተን ኮንትሮል ከማድረጉ በፊት እናንተ ቀድማችሁ ብሬክ አድርጉት። ከነዚህ 4 ትሪኮች መሃል የትኛው በጣም ተመቻችሁ? ያስፈልገዋል ለምትሉት ጓደኛችሁም ሼር ማድረጋችሁ